የእናቴ ልጅ ለምንድን ነው እርስ በርስ የምንጣላው? ለምንድን ነው የምንለያየው? ወገኖቼ እንደው እስቲ አስቡት። ማን ነው አዚም ያደረገብን እርስ በርስ እንድንጠላላ ዘር እንድንቆጥር? ማን ነው ይህን መርዝ የነዛብን? ምን አይነት አጋንንት ነው እሱ? ምን አይነት አጋንንት ነው? እናቴ ልጅ ከአጋንንትም የተለየ ልዩ ፍጡር እንዲህ የሚወደን አምላክ ከእናንተ ጋር ልኑር እርስ በርስ ከተዋደዳችሁ የባህሪ አባቴ ወደደኝ፣ እሱ እናንተን ወዶ እኔን ላከኝ። እሱ ስለወደዳችሁ እኔም ወደድኳችሁ። በዚህ ምክንያት ነፍሴን አሳልፌ ሰጠኋችሁ። እናንተ እርስ በርስ ብትዋደዱ ደግሞ ሁላችንም የባህሪ አባቴ እግዚአብሔር እኔ ራሴ ያለ ጌታችን የባህሪ ሕይወት የመንፈስ ቅዱስ በአንድነት መጥተን ከእናንተ ጋር እንኖራለን። ክብር ምስጋና ይግባው እናቴ። እንዴት ያለ ክብር ነው የሰጠን የእናቴ ልጅ! እንዴት ያለ ክብር ነው የሰጠን የእናቴ ልጅ! ሥላሴ ከእናንተ ጋር አልኖር። አብርሃም አባታችን የተመሳቀለ መንገድ ላይ ሰርቶ በግራ በቀኝ ያያል። የአዳምን ልጆች ወገኖችን ያያል። መንገደኛ ሲመጣለት ደስ ይለዋል። ወይፈኑን ያርዳል፣ እርጎውን ያመጣል። የታደለች እናታችን ሳራ ኩፍታውን ህብስቱን ታመጣለች። 3 ቀን ምቀኛ ጦሙን አሳደሩ። በ3ኛው ቀን 3 ሽማግሌዎች በመምሬ ዛፍ ስር ተቀምጠው አየ። ፈጥኖ ሄደ ነው የሚለው አባታችን አብርሃም። ለበጎ ነገር መፍጠር ይገባልና አየው ፈጥኖ ሄደ ይላል። ጌቶቼ ወደ ባሪያችሁ ቤት ግቡ፣ ጌቶቼ እግራችሁንም ታጠቡ፣ እንጀራ ብሉ፣ እረፉ፣ ግቡ። ሽማግሌ ሆኖ የዘመናት ጌታ ነቢየ ልዑል ዳንኤል የታደለ ነቢይ እነሆ የዘመናት ሽማግሌው በዙፋኑ ተቀምጦ አየሁት አለ። ክብር ምስጋና ለሱ ይሁን። ይሄን የዘመናት ሽማግሌ ነው ኢትዮጵያውያን የምናምነው። ይሄን የዘመናት ሽማግሌ ነው የምናምነው። እናቴ ልጅ ዮሐንስ 7 ምዕራፍ ቁጥር 14 ላይ ከሽማግሌዎቹ አንዱ እነኚህ ከወዴት የመጡ ናቸው አለ። ነጩን ልብስ የለበሱት እነሆ የበጉን በበጉ ደም ልብሳቸውን አጥበው ከወዲያኛው የመከራ ዓለም የመጡ ናቸው አለ። ንስሐ ገብተው ሥጋዬን ደሜን የተቀበሉ ማለት ነው። ንስሐ ግቡ፣ ሥጋውን ደሙን ተቀበሉ። ይህ የዘመናት ሽማግሌ ይህ አምላክ